ዕውቀት ወይስ ድርቀት? የሰው ልጅ ዕውቀት መነሻው የት ነው? ከምንና ከምን እንደምን ተፈጠረ? ይህ ሰዋዊ ጥያቄ ሊሆን ይችላል። ነገር ግን ሁላችንንም ሊያስማማን የሚችለው መልስ ይህ ሁሉ የመጣው በዓለማት ፈጣሪ አማካኝነት ነው። ሰውን ፈጠረ። ሰው ሲፈጠር ሙሉ ሆኖ ነው። አእምሮ ተፈጥሮለት ክፍላተ ሰብ በሞላ ተሟልቶለት በእግዚአብሔር አምሳል ተፈጠረ እንድል ክቡር መጽሐፍ ዕውቀት ይኖረው ዘንድ በጥበቡ አስገኘ። ይህንን እውነታ የሰው ልጆች እናውቀዋለን እንጂ አንዳችንም አእምሮ እንዴት እንደሚያስብ አእምሮ ምንን ከምን ቀላቅለው ሲያዝ ማሰብ እንደሚጀምር አናውቅም። ምክንያቱም አእምሮ ሲያስብና ሐሳብ ራሱ አካል ስላልሆኑ ልናያቸው አንችልም። ነገር ግን አለ አንድ የቅርብ ጓደኛዬ፣ ነገር ግን ዕውቀት የመጣው አትብላ ተብሎ የተከለከለውን ፍሬ የበላ ዕለት ነው። ያኔ ዕውቀቱ ተገለጠለት እንጂ ቀድሞ የተፈጠረው ሰው ዕውቀት አልነበረው ብሎ በሐሳቡ መፈርጠሙን አሳየ። እኔ ግን ትንሽ ውስብስብ የሆነ ሐሳቡ ውስብስብ ስላለብኝ አብራራው አልኩት። መንፈሳዊ መጽሐፎች ላይ ከኛ እንደ አንዱ ለመሆን ከዛፉ ፍሬ በሉ። ዳግመኛም ይህንን እንዳያደርጉ በሚገለባበጥ ሰይፍ በኤደን ገነት ምስራቃዊ ክፍል ኪሩቤልን አስጠበቁት ይላል። ስለዚህ ከኛ እንደ አንዱ ሲል ፍሬዋን ከበላ ጥበበኛ ይሆናል ማለቱ ነው። መጽሐፉ ደግሞ እንዲበሉ አይፈቅድም ማለት ነው። በእኔ ግምትና እምነት ምክንያቱ ደግሞ የሰው ልጅ ጥበበኛ ይሆን ዘንድ አይፈለግም ማለት ነው። ይህ ደግሞ ታላቁን መጽሐፍ ወቀሳ እንዲበዛበት ያደርገዋል። ትንሽ ፍልስፍናው ጠጠርና ውስብስብ ስላለብኝ ነገሩን መተው ፈልጌ ግን የውስጡን ሐሳብ በውስጡ እንዳያስቀር በማሰብ እንዲያወራ ገፋፋሁት። እንዲህ ያሉ ግለሰቦች ሐሳባቸውን መግለጽ እየፈለጉ ቦታ አጥተው በየቤቱ ያሉ ብዙዎች ናቸውና ሰው እንደ ሰው ይኖር ዘንድ ሕግ ያስፈልገዋል። እንደ እውነቱ ከሆነ ግን ሕግ የሌለው ፍጡር እንስሳ ብቻ ነው ይባላል። ውሸት ነው። እንስሳቶች ደመነፍሳዊ ቢሆኑም ራሳቸውን ሊያግባባና በዙሪያቸው ካሉት ጋር በአብሮነት እንዲኖሩ የሚያደርጋቸው የራሳቸው የሆነ ሕግጋት አሏቸው። ስለዚህ እግዚአብሔር ለሰው ልጅ አባት አዳም ይህንን አትብላ፣ ይህንን የበላህ ዕለት የሞት ሞትን ትሞታለህ ያለው ቃል ይፈጸም ዘንድ በሰው ልጅ ላይ ሞት ታወጀ እንጂ አዳምና ሔዋን በገነት በሰላም ይኖሩ ነበር። እንዳልከውም ዕውቀት አልተነፈጋቸውም። እንዲሁም ከምንገምተው በላይ አሁን እኛ አለን ብለን ከምንመጻደቀው ይበልጥ እነሱ አላቸው ስለው ሐሳቤ ብዙም ያልተመቸው ጓደኛዬ ፊቱ ላይ ፍጹም የማፈዝ ስሜት እየታየበት እንዲህ አለኝ። እሺ እንደው ሁሉንም ተወው። አታድርጉ የተባለን ነገር ማድረግ ለራስ ጥቅምና እርካታን ከሰጠና እንደሚሰጥ ከተረጋገጠ ለምንድን ነው እንደ መጥፎ ነገር የሚቆጠረው? ለምሳሌ ሔዋን ፍሬውን በላችው። ከበላችውም በኋላ ክፉንና ደጉን አወቀች። ይህ ማለት የዕውቀት ብርሃንን አየች። ይህም ለሷ ሆነ ለአዳም መልካም ነገርን ሰጥቷቸዋል ይባላል በአንዳንድ የእምነቱ ሊቃውንት። ታዲያ እንዴት እንደ መጥፎ ኃጢአት ሊቆጠር ይችላል? እንደ እውነቱ ከሆነ ዕውቀትን መከተል፣ ብርሃንን መሻት፣ ዕውቀትን ማግኘት፣ የእውነት ነጸብራቆችን መፈለግና በዚያው ልክ መድመቅ ያስቀጣልን? ለዘመናት ያልገባኝና ሁሌም ቢሆን እንቆቅልሽ የሚሆንብኝ ይህ የመጽሐፍ ቅዱስ ክፍል ነው። ሐሳቡ በጣም ተመችቶኛልና እንዲቀጥል በመሻት አምላካዊውን ቃል ጠልቆ መመራመር ብዙም ባይመቸኝም ላልከው ሐሳብ ግን የተወሰነ ማብራሪያ ልስጥህ። ለምሳሌ ትምህርት ቤት ትገባለህ። ዩኒፎርም እንድትለብስ ሕግ ይወጣልሃል። ያንን ሕግ ማክበር ግዴታ ነው። ነገር ግን ያንን ሕግ ተላልፈ ብትገኝ ላንተ የሚሰጥ ጥቅም አለ? ወይም ከተማሪዎች በምን መንገድ ልቀህ ተገኘ ያንን ሕግ በመተላለፍ? አየህ፣ የዚህ ቃል ትርጉሙም ከዚያ አያልፍም። ሔዋን አትቢ የተባለችውን ፍሬ በላች። አታድርግ ለተባለችው ሕግ ተገዢ ባለመሆኗ ቅጣት ተሰጣት። አለቀ።
ዘሎ በሐሳብ ጉብ አለብኝ። መጀመሪያ ይህ ርዕሰ ጉዳይ ሲነሳ በእኔና በአንዱ ጓደኛዬ መካከል ቢሆንም ንግግሩ የተመቻቸው ሌሎች በዙሪያችን ያሉ ጓደኞች ተቀላቀሉ። ያም ሐሳብ ያነሳል፣ ይህም የተነሳውን ሐሳብ በሐሳብ ደረጃ ይጥለዋል። የሐሳብ በትሩን ወይ ፍንክች የአባብላዋ ልጅ ብቻውን መድረኩን እንደ ዘመንኛው የአንድ የፖለቲካ ፓርቲ መሪ ተቆጣጥሮታል። ልጁ ዘመን ወለድ ፈላስፋ ነገር ነው። አንደኛው ከመካከላችን የዚህ ሁሉ ውዥንብር መንስኤው ለመጽሐፍ ቅዱስ ያለ የወረደ አመለካከት ነው እንጂ ይህ ለጥያቄ ምክንያት የሚሆን ርዕስ አይደለም ስለው ፈጠን ብሎ ዕውቀትን በመሻት እንዲል ያስብለኝ አይችልም። ደግሞ እያልኩ ያለው ነገር ግልጽ አልሆነልህም መሰለኝ። ሰው እንዴት አንድ ግለሰብ ሊጠቅመው የሚችለውን ነገር ቢፈጽም ለቅጣት ያደርሰዋል ነው የኔ ጥያቄ። መጽሐፍ ቅዱስ ምናምን ኋላ ላይ የሚመጣ ጉዳይ ነው። መጽሐፉንም ባየው ይህንን የሚመልስልኝ አይመስለኝም። በሚያወራው ነገር ፍጹም እርግጠኛ ሆኖ ነው። ብዙውን ጊዜ በዛ ያሉ አወዛጋቢ ወጎችን ያመጣ ቢሆንም ይህኛው ግን ለየት ያለ ነው። ሁሌም የሚያወራው ስለ እግር ኳስና አንዳንድም ስለ ወቅታዊ የፖለቲካ ጉዳዮች ነው። የዛሬው ጉዳይ ግን ከየትና ከምን ተነስቶ እንደሆነ ምናልባት እሱም የሚያውቀው አይመስለኝም። ግን ፈርጣማው ምላሱ እንደፈረጠመ ነው። ለማንኛውም ስለ አዳምና ሔዋን ማጥፋትና መጸጸት ብሎም ወደ ቀደመው ቤታቸው ወደ ገነት ለመመለስ ያደረጉት ጥረት ቀላል አይደለም። አንተና እኔ ብሎም በዚህ ርዕስ ላይ እንጭጭ የሆንን ሁላችን ይህንን ጠሊቀ ምስጢር የያዘ ጉዳይ በቀላሉ ልንረዳው አንችልም። እምልህ ገብቶሃል አይደል? ግርድፉን ለገርዳፊዎች፣ ጥበብና ምስጢሩን ለጥበበኞችና ለምስጢረኞች እንተወውና እውነታውን ለማወቅ ደግሞ አሪፍ መጽሐፍ ልጠቁምህ። ገድለ አዳም የሚል መጽሐፍ ብታነብ እንደዚህ አይነት ቀለል ያሉ ጥያቄዎችን እንዳትጠይቅ ይረዳሃል። እኛ ደግሞ የተፈጠርነው ክብሩን ልንመሰክር እንጂ ጠሊቀ ምስጢሩን ልንመራመርበት አይደለም ብዬ ንግግሬን ስቋጭ፣ እሱ ግን ለማንኛውም ይህንን ንግግራችንን እንደምትጽፈው አውቃለሁ። ስትጽፈው ለጠየቁ ጥያቄዎች መልስ ሰጥተህበት ቋጭ። ያለበለዚያ ግን ለጥያቄዎቼ ምላሽ ስል የትም እበራለሁ አለኝ። በበኩሌ ፈገግ ብዬ እኔ ግን ይህንን ስጽፍ ለተናገርካት ኃጢአት ነፍስ እያለቀሰች እንደሆነ አድርጌ ነው አልኩኝ እየሳኩ። እውነት ግን እብደት ሲመጣ ይሆን ይህንን የመሰለ ጥያቄ የምንጠይቀው ወይስ ዕውቀትን ፍለጋ ነው?